ለመጨረሻ ጊዜ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ 3 እጥፍ አድርጌ እከፍላለሁ። እንካ ተቀበለኝ። አምጣው። ከት አትቀበለው። አንተ እሺ፣ ገንዘብና አንተ ገዳይ ነህ። እሺ፣ ገንዘብ አትቀበለው። ድጋሚ ቀርጸዋለን። አክሽን። ለመጨረሻ ጊዜ እነግርሃለሁ፣ የምትናዘዘው ነገር ካለ ተናዘዝ። እባክህ አትግደለኝ። እነሱ ከከፈሉ እጥፍ አድርጌ እከፍላለሁ። እንካ። እሺ፣ አንተ ደንቆሮ ነህ እንዴ? አትቀበለው። አሰበም ይሄ ምንድን ነው? አትቀበለው። እቀበለዋለሁ። ገንዘብ አይደል? እቀበለዋለሁ እንዴ? አትቀበለው። አንተ ገዳይ ነህ። ብር ከሰጠኝ እቀበለዋለሁ። እምቢ በለው። ለምንድን ነው እምቢ የምለው? እንዴት? ብር አይደል? ድራማ እኮ ነው። ድራማ ምን አገባኝ? ምንድን ነው ድራማ? ቦርሳው ከኔ እኮ ነው። ምን አገባኝ? ድራማ ነው። እኔ የምከፍልህ በኋላ ነው የምከፍልህ። በኋላ አትስጠኝ። እንዴት? አሁን ከሰጠኝ በኋላ አትስጠኝ። አምጣው። ቦርሳዬ ነው። ሂዱት ዘንዶ አምጣው። መልስና ሂዱት ውጣ። ኮራሽ አምጣው። ዘላለ ነው አምጣው አልኩት እኮ። በቃ እባክህን የደከመኝ ልተኛ ይሻላል። አንተ ትቆያለህ መሰለኝ። ተኛሽ። ያው በእናትህ አደራ እኔ ፕራንክ ምናምን የምትለው ነገር እረፍ እሺ። በተኛውበት ደክሞኛል በጣም። ችግር የለውም ተኛ። በቃ ደህና አደር። አርብቶ አደሩ፣ አርሶ አደሩ፣ ሴቶች እንዲሁም የተለያዩ የህብረተሰብ ክፍሎች ከዚህ በፊት እውቅና ያልተሰጣቸው ብሔር ብሔረሰቦችና ተፈጥሯዊና ሰው ሰራሽ አደረጃጀቶች ኢህአዴግ እንደ ኢህአዴግ እውቅና ሰጥቶ በመንግስት መዋቅር ውስጥ አካቶ ፍትሃዊ የጋራ የዜጎች ተጠቃሚነትን ለማረጋገጥ ብዙ ለፍቷል። ያላሰለሰ ልማታዊ ዲሞክራሲያዊ መንግስት ውጤታማ እስኪሆን ድረስ ኤዥያን ታይገርስ በደረሱበት የልማት ሞዴል ለማልማት የተሞከረ። በዚህ ረገድ በዛ በኩል የነጭ ልባሽ ኃይሎች ከዚህ በፊት ደግሞ ታሪካዊ ጠላቶቻችን በሚለው ሙሉ በሙሉ ባንስማማም ይህ ነበረ መለያ ያራዳ ልጅ ያው ትዝታ አራዳ ነው። ተመሰገነ ይሁን። እኔ ያው ዛሬ የመጣሁት ወንድሞቼ እህቶቼ ለሙድነ ወደ አይነት መንገድ ማትገቡ ምን አባታችን የምትቀልዱት እስከ መቼ ነው? ተክሴ ዲ ፎጄ ኖክላ ሞወር አርማ ለምን አባታችን የምትሸራሙት ወደ አይነት መንገድ አትገቡ እንዴ? ጌታ አትቀበል እንዴ? ዋይ ማንም አትቀበል። ለሙድነ አትቀበል። ለአፈሙዝ ምን አባታችን ተክላላላች እንዴ? ለናት ብሎ አይደል እንደ ግጥ የተፋለጠ የተከሻከሽ ለአይዳ አይነች እንደዚህ ይዘው እንዳለ ሙሽክ ይዘው ሲታከዙ ምንድን ያለ ጌታ ተው አላች አይደል እንደ ለናት ብዬ አይደል እንደ መጣት ምን አባታችን ትክላልት አለ አይደል እንደ ለአፎሙዝ ስለዚህ ዛሬ እውነት መንገድ ማየት ከፈለጋችሁ እውነት ምንድን ናት? በመጀመሪያ ሱልጣን ናት አይደለች? እኛ ሱልጣን ወተነው ወርደን አይተናል። ብሬላ ሙነሳት ሞደቅ እንዴት እንዳለ እናውቃለን። ምን ማለት አይደለለኛ ለምንድነው ብለሙን ለሙስኩ ማተነርት ነው ያላጀ ሰላም ነው እንዴ? እንኳን መጣረት ፈልግ ያን ቶሎ ያን ቀይ ዘና ስለሆነ ይኸው ደሞ ረስቼው በቃ መኪና ውስጥ ለካቃለኝ ረስቼው ይዘው ነው ቶሎ አፍጥን ነው እንዳባ ግኖሪ ታብዬ እንዳ ምንድነው ኖሮ የምድር ጫውናሽ ተብዬ ጣይመስኔ ምንድነው እኔ ፔስታሌ ንጄ በቃ ብሄድ ነው የሚሻለው የኔ ባሪ ናንጂ መኪናን አምጦ እንጂ አልፈልግም ምንድነው ፖንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያጋይቱ አራሳልፈኝ በእናት በጠፕ እንዳለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሶ ያማል እንደ አራሳልፈኝ በእናት ቦደን ጋንዴ ቦንዳ ሲንጃለዳ አራሳልፈኝ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩ ካጥንት ሾኮኑ ዩጋዩ ማለት ነው። ሄሎ ባምሌ ነኝ በአምላኩ ይስፍ ሃይስኩል አብረን ተምረን አንተ ምን ሆነ ነው ረሳኝ እንዴ? በአምላክ ብሩ
አሉ ጥግ ላይ ሰብ እሺ ረዳት በአምላኩ ይዘፍ አንተ ባያቲዝም ስትስቅብኝ ትዝ አይደል አንተኛ ቤት እየመጣ ተጣጣት አምባሻ በሻ እንዳልበላ አንተ አውቃ ምን ሆነ ነው ሰማው እኮ አምባሻ በልቻለሁ ሻይም ጠጥቻለሁ 10 ብር ነው ያስኩት ለራሴ በእናትህ ድሮ ግን እየመጣ ሰበላ ያው አምባሻ ሲሰለጠቅ እንዳትመስልም ሳይው ይገርማችኋል ረዳት ይሄ እኮ አብሮ እኛ ቤት ነው ቁርሱን ሲበላ ይኖረው በቃ አለፍልፍ ሂሳብ አምጣ በቃ አገሬ ልጆች ተባበሩኝ ምንም የለኝ ወንድም ወጣት ነኝ ሰርች ልብላ መስዋዕት እንኳን አድርግልህ 10 ብር ስጠኝ በቃ ለምን ይከበለ ይሻላል ወንድም እሺ ፋርጎ አይ ሳብ ነበር ሳብ ምንድነው ሳብ ወንድም ፋለልህ ምን አረከው ታጠበላህ እንዴ መስዋዕቱ እና መቼውን ግልብጭ በጥስ መፈቀር ተብለህ ግረት ባክ ምን ሶርብነት ሳብ ነው የሥራ ቦታ ነው ቢበላ ሰው ተገኘ ነይ የኔ እናት ያለሽ ነው ምንድነው ማን የሌላ ሰው ፈልግ ነው ለባላት ያለሽ ሌላ ሰው ፈልግ ቀድሜ አይቻት ይል እንዴ አራንታ ገገም በእናትህ ነው ለብላት ምን ሆነ ነው አትብላት እኔ በላታለሁ ሰውዬ መጀመሪያ ነው እንደ ገገምክ መጨረሻ ማለት ነው በቃ እኔ ልብላት ሌላ ሰው ፈልግ አንተ ታራዳ እኔ በላታለሁ ቶ ሂድ አንተ ሌላ ሰው ፈልግ ኧረ በለው እሺ አንተ በቃ እኔ ስልኳን እበላለሁ አንተ ቦርሳውን በላ አንተ ለምትመርጥልኝ አንተ ለምትመርጥ ቦርሳ ባዶ ቢሆንስ አንተ ሰውዬ ክርክር ተወዳለህ እንደ ምን ሆነ ነው እሺ እኔ ቦርሳውን ወስዳለሁ ብር ካለው የኔ ነው ስልኳን ወስድ ኧረ ጋራን ያለውን ኮንዶሚኒየም እኔ ወስደዋለሁ አንተ መኪናውን ወስድ ለምን መኪናውን ወስደህ ቤት ነው ፈልገው አንተ ሁሉ ነገር ልክርክር ነው እንዴ ባክሮ ዛሬ ቤት ነው ፈልገው ነው ኧረ እሺ ይሁን በቃ የአባቷን አንገታ በለ ነው ወስዳለሁ የእናቷን አንተ ወስድ የእናቷ ምን የእናቷን ጆሮ ጌጥ ነው ወርቁ አልፈልግም ማለት የአባቷን ነው የምፈልገው ነው አልፈልግም ስለዚህ የእናቷን ነው ለሰ በቃ እሺ የእናቱን ጆሮ ጌጥና ብር አምባሮ ነው ይወስዳሉ ምን አንተ ጀመረክ የታለች አስመለጥከኝ አይደል በእናትህ እኔ አስመለጥኩ ስኩንኩን ነው በእናትህ ባክወር ሲያስጠላ በፈጣሪ የኢትዮጵያ ትልቁ ተራራ ማን ነው ስሙ ማን ይባላል ኢትዮጵያ ውስጥ የሚገኝ ትልቁ ተራራ ኑሮ ነው ኑሮ አልተመለሰም ትቀጣለህ እሺ ቅጣቱ ምንድነው የስቲፎን ዘፈን ዘፍናለህ የስቲፎን ዘፈን ኧረ በስቅላት ይቀርልኝ ጀምር ተነሳ ቀጥል እኔ ምንም አይኩ ዶክተር አብይ ግን ዶክተር ነው እንዴ ምን ነው አይ ደሞዝ ጨመርልኝ እንዳይልኩ ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ ምን ነው አይ ሄደን እንድንጠባ ነበር ሄደን እንጥባ እንዴ ኢትዮጵያን በዋናው ዘርፍ ለመጀመሪያ ጊዜ በኦሎምፒክ በመወከል ምን ይሰማል? I don't believe it በቃ ይሄን ወርቁን ይዤ ሀገሬ እንደምገባ እርግጠኛ ነኝ። እሺ ስም ትንሽ ለየት ይላል። ዶልፊን የሚል መጠሪያ ነው የተሰጠና ይሄ ስም አመጣጡ እንዴት ነው? አዎ ቅድመ አያቴ ነው ያወጣልኛው። እኔ እንግዲህ መሬት ላይ ከኖርኩባቸው ጊዜያቶች ይልቅ ውሃ ውስጥ የኖርኩባቸው ጊዜያቶች ይበዛሉና ዶልፊን ያለኝ ለዛ ነው። ያው ውስጣዊ ትርጉሙ አሳ ነባሪ እንደማለት ነው። አንተ እሺ በቃ መልካም እድል እንመኝልሃለን። ይቅና እንግዲህ በርታ በቃ ማሸነፍ አለብን። ባትለኝም ላላሸንፍ ነው እንዴ ምቀኛ እኔ በውስጥ እኮ መታሰውና ቃሉ አበሻ አይደል እንዴ ይመች እንገናኛለን ወርቁን ይዤ ኧረ በሰመትክ እንደው እሺ ይመች A few moments later ና ተቀበል ወደዛ አይዞ በእናትህ አይዞ አመሰግናለሁ እሺ ውሃ ውስጥ ምንድነው የተፈጠረው እስቲ የተፈጠረውን ነገር አብራራልን እንትን ያው እኔ ውስጥ ለውስጥ ዋኝቼ ማሸነፍ ነበር እቅዴ ግን እነሱ ያው ሰምጣል ነው የሚሉኝ የሌለ ነገር ነው አይ መስመጡን እንኳን ሰምጣል መሰለኝ እንዴት ተባብራ ያስወጣል ካልሰመጥ እንዴ አንተማ እንዴ ነገር አንዴ ገቦት በቃ እኔ ከውሃ ውስጥ መውጣት አልፈልግም በቃ እኔ እዛ ኑሮዬ እኮ እዛ ውስጥ ነው እነሱ አልተረዱኝ እሺ ወርቁን ይዤ ወደ ሀገሬ ይገባሉ ብለህ ነበር አሁን የወርቁን ነገር ምን ልታደርግ ነው ያው ወርቁን አናግሬው ነበር እንግዲህ ወደ ሀገሬ ይገባሉ ብሎኛል ወርቁ በጣም ጥሩ ሰው ነው አናግሬዋለሁ በቃ ይገባሉ አልተግባባንም መሰለኝ ሜዳሊያን ነው ያልን ያለን አረስቲ ቶይን በእናትህ ምንድነው እማዬ አባዬ ማስተላለፍ የምፈልገው ምናምን አትልም እንዴ በቲቪ አያችሁኝ አይደል ወዳችኋለሁ አክስቴ ምን ነበር ያልሽኝ በቲቪ አየችኝ አክስቴ አትብርድ መታይ መሰለኝ አይዞ ዶልፊን አሳነባሉ አይዞ ሄላ ኢዝ ኢት ፋየር አክሲደንት ምን አሉኝ እሳት አደጋ ነው አዎ ምን ልርዳዎት ኧረ ተጣጣልኩ ድረሱልኝ አሁኑኑ በፍጥነት እንደርሳለን የት አካባቢ ነው እዚህ ሆዴ አካባቢ ጨጓራዬ መሰለኝ አቤት አሰማም እንዴ ጨጓራዬ ነደደ የኔ ወንድምና ሆስፒታል ደውላ እኔ ምን ላርግ አሃ ሆስፒታልማ እኮ ደውዬ ቴምፕሬቸር ከ90 ዲግሪ ሴልሺየስ በላይ ሆኗል ከአቅማችን በላይ ነው እሳት አደጋ ደውል ብለውኝ እኮ ኧረ ተው ልሞትልህ ለምን ለኔ ስትል ድፍት አትል ኧረ ራስ ድፍት በር እንትን እየተቃጠልኩኝ እኮ ነው ማለት ወይ አጥፉም ያብርዱ በርደህ ቅራቦ ለምንድን ነው የምትረብሸው ይሄ እኮ አንተ መቀለጃ ሳይሆን ማህበረሰቡ የሚጠቀምበት ነፃ የስልክ መስመር ነው
እና እኔስ ነፃ መሆኑን አውቄ አንድ የደወልኩት እና ለማሾፍ ነው እንደምትደውለው? ይሄ እኮ ማህበረሰቡ የሚጠቀምበት ምንድነው? ማህበረሰብ አበዛ። በትርፍ ጊዜ ስነ ዜጋ አስተማሪ ነህ እንዴ? አንተ ሰውዬ ስራ የለህም እንዴ? ስራ የለኝም። እናንተ ጋር ይኖራል ብዙ ነገር ማጥፋት ልንዳለኝ። ቤት ውስጥ ሳድን ማጠፋው እኔ፣ ገንዘቤን ማጠፋው እኔ፣ ጠፋትን ማጠፋለሁ። ተው እንጂ መብራት ሳታጠፋ። መብራትና ውሃ እንኳን ከታዲያ ነው የሚጠፋው። ድጋሚ በዚህ ስልክ ብትደውል ከምድረ ገጽ ነው ማጠፋ። አንተ ምን ሆነ ነው ስልክ የማታነሳው? ይሄው ሰፈር ሰዓት ተነስቶ ቤት እየነደደ እኮ ነው። ማለት ምን ማለት ነው? እና ቆመታ ያለ እንዴ ሳካለ ዳንት ደውል። ይሄው ቅድም ጀምረን እየሞከርነው መስመር ተይዟል አንዴ የሚለው መስመር ተይዟል እንዴ? ምን ማለት አንድ ስልክ ነው እንዴ ያላችሁ? ምን ወይኔ ጉዴ! እሺ የተረፈ ታይም ባለቤትህን አትርፈናተን ሌላ የተረፈ ድማቅ አይደለም። ምን አባህል ካንተ ሰምቻለሁ።